ጤና ይስጥልኝ ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች ዛሬም እንደተለመደው አጫጭር መረጃዎችን ይዘን ቀርበናል እስከ ፍጻሜው አብራችሁን ቆዩ ዩክሬናዊት ሴት ወታደር በትከሻ በሚተኮስ ሚሳኤል ሁለት የሩሲያ አውሮፕላኖችን አወደመችም ይህች 22 ዓመት ሴት ከጥቂት ሳምንታት በፊት በኮሌጅ ትምህርቷን እየተከታተለች የነበረ ሲሆን በሁለት ሳምንታት ውስጥ የውትድርና ትምህርት ሰልጥና ብቁ ባለሙያ ሆናለችም ይህች ወጣት ዩክሬናዊት ሴት ሁለት የሩሲያ ጀቶችንና አንድ የጦር ሄሊኮፕተር በትከሻ በሚተኮስ ሚሳኤል አውድማለችም በዚህ ብቃቷም ብዙ ሰዎችን አስደምማለችም በርካታ ብቁ ወታደሮች እንደሷ ፍጹም የሆነ ብቃት ላይኖራቸው ይችላል የወጣቷ ወታደር ማንነት የሩሲያ ሰላዮች ሊገሏት ይችላሉ በሚል ጥርጣሬ ሚስጥር ተደርጓልም 42 የጦር ሄሊኮፕተሮች ከቤላሩስ የጦር ኃይል ተሰወሩም የዜና ተቋማት የሳተላይት ፎቶ እንደሚያመለክተው ከ40 የሚበልጡ የቤላሩስ የጦር ሄሊኮፕተሮች ተሰውረዋልም እነኚህ የጦር ሄሊኮፕተሮች የተሰወሩት ከሚቻሊሹ አየር ኃይል ሲሆን ወደ ምስራቅ እንደበረሩ ይገመታል ከቤላሩስ የተሰበሰቡት የተለያዩ መረጃዎች እንደሚያመለክቱት ሄሊኮፕተሮቹ ወደ ሳሼ አየር ኃይል እንደበረሩ ይገመታል እነኚህ ሄሊኮፕተሮች በሚቻሊሹ አየር ኃይል ውስጥ ነበሩ ነገር ግን ከቆይታ በኋላ አየር ኃይሉ ሙሉ በሙሉ ባዶ ሆኖ ተገኝቷል የተለያዩ የዜና ምንጮች እንደሚያሳዩት ሌሎች በቤላሩስ ያሉት አየር ኃይሎችም ተመሳሳይ ጣፈንታ እንደደረሳቸው ነው እነኚህን ሄሊኮፕተሮች ድንገት የተሰወራቸው ጉዳይ እስካሁን አልታወቀም ቼክ ሪፐብሊክ 56 ተዋጊ ብረት ለበስ ተሽከርካሪዎችንና 5 T-72M1 ታንኮችን ለዩክሬን ላከች የጦር መሳሪያዎችን የሚያጓጉዘው ባቡር ከቼክ ሪፐብሊክ የተነሳው ትናንት መሆኑ ተረጋግጧል በዚህ ባቡር ቼክ ሪፐብሊክ ቢያንስ 56 PBV-501 ተዋጊ ብረት ለበስ ተሽከርካሪዎችንና 5 T-72M1 ታንኮችን ልካለች ተብሎ ይገመታል እነኚህ የጦር መሳሪያዎች ወደ ዩክሬን የሚሄዱት በባቡር ሲሆን እኩለ ሌሊት ላይ ዩክሬን እንደሚደርሱ ይገመታል የጦር መሳሪያዎቹ ከጦርነቱ በኋላ ለዩክሬን የተላከ የመጀመሪያ የተሽከርካሪ የጦር መሳሪያ ሲሆን ይህ እንደሚያሳየው የኔቶ ሀገራት የሩሲያን ማስጠንቀቂያ ችላ ማለታቸውን ነው እነሆ ወደ ሀገር ውስጥ መረጃ መጣንም ወደ ሀገር ውስጥ መረጃ ስንመጣ ትናንትና የንግድና ቀጠናዊ ትስስር ሚኒስቴር ከፍተኛ አመራሮች በዘይት አምራች ፋብሪካዎች የመስክ ጉብኝት አድርገው ከባለሀብቶች ጋር ሙይት አድርገው ነበርም ጉብኝቱ የተደረገው በፊቤላ ዘይት ማምረቻ ኢንዱስትሪ እና በWEZ ፋብሪካ ነው በዚህም ወቅት በቀን 1,500,000 ሊትር ዘይት ማምረት አቅም ያለው የፊቤላ ዘይት ፋብሪካ በግብዓት አቅርቦት ችግርና በመብራት መቆራረጥ ምክንያት ካለው የማምረት አቅም ከ40% በታች ያመረተ መሆኑን አሳውቋል የፊቤላ ዘይት ፋብሪካ ስራ ከጀመረ 1 ዓመት ያስቆጠረ ሲሆን በዚህ ጊዜ ውስጥ ከ70 ሚሊዮን ሊትር በላይ ዘይት በማምረት ለማህበረሰቡ እንዳሰራጨ ገልጿል በተመሳሳይ የWEZ ፋብሪካ በግብዓት አቅርቦትና በካፒታል ጥረት ምክንያት ካለው የማምረት አቅም እስከ 30% ብቻ ያመረተ እንደሆነ አሳውቋል የንግድና ቀጠናዊ ትስስር ሚኒስትር ደኤታ አቶ ሐሰን መሐመድ በፋብሪካው በአካል በመገኘታቸው ችግሮችን በጥልቀት መረዳታቸውን ገልጸዋል ሀገር በቀል የሆነ ዘይት እንዲመረት መንግስት አስፈላጊውን ድጋፍ እንደሚያደርግ ተናግረው የተነሱትን የመብራት የካፒታል ጥረትና የግብዓት አቅርቦት ችግሮች በአጭር ጊዜ ለመፍታት ከሚመለከቱ አካላት ጋር በመነጋገር ጥረት እንደሚያደርጉ አስረድተዋል ፍሬን የበጠሰ ታክሲ ባደረሰው አደጋ ህፃናት ተማሪዎችን ጨምሮ የ6 ሰዎችን ህይወት ቀጠፈም በጉለሌ ክፍለ ከተማ ወረዳ 1 አስተዳደር በደረሰ የትራፊክ አደጋ የ6 ሰዎች ህይወት አልፏል የትራፊክ አደጋው የደረሰው ኮድ 3A02166 አዲስ አበባ የሆነ ሚኒባስ ታክሲ ፍሬም በመበጠሱ ሲሆን ባደረሰው ጉዳት የህፃናት ተማሪዎችን ጨምሮ የ6 ሰዎች ህይወት አልፏል ታክሲው ከቁስቋም ሽሮ ሜዳ በመጓዝ ላይ ነበር ከሟቾቹ መካከል 2 ተማሪዎች ሲሆኑ አጠቃላይ በ6 ሰዎች ላይ የሞት አደጋ እንዲሁም 2 ሰዎች ላይ ከባድና 2 ሰዎች ላይ ቀላል ጉዳት ደርሷል በኦሮሚያ ክልል ምዕራብ አርሲ ዞን እና በሲዳማ ክልል አዋሳኝ ቦታዎች ላይ እሁድ ምሽት በተቀሰቀሰ ግጭት ቢያንስ 5 ሰዎች ተገደሉ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ግጭቱ የተቀሰቀሰው በሲዳማ ክልል ጭሪ ወረዳና ሀሌላ ቀበሌ ነዋሪዎች ዘንድ ታዋቂ የሆነ የሀገር ሽማግሌ መገደላቸውን ተከትሎ ነው ብለዋል ጥቃቱ ከተፈጸመ በኋላ በሀሌላ ቀበሌ የተቀሰቀሰው ግጭት ወደ አጎራባች ቀበሌዎች ተስፋፍቶ በሲዳማ ክልል ጭሪ ወረዳ ሱጫ ቀበሌንና በኦሮሚያ ክልል ሻምበልና ወሮ ቀበሌዎችን አዳርሷል በግጭቱ እስካሁን ከሲዳማ በኩል የሀገር ሽማግሌውን ጨምሮ ቢያንስ 2 ሰዎች ሲገደሉ በኦሮሚያ ክልል በኩል የ3 ሰዎች ህይወት እንዳለፈ ተገልጿል ውድ የዩቲዩብ ቻናል ቤተሰቦች ለሰዓቱ ይጃቸው የቀረብኳቸው መረጃዎች ይህንን ይመስሉ ነበር በቀጣይ ቪዲዮ እስከምንገናኝ በያላችሁበት ቸር ተመኘሁ